ሸሪዓው ሁሉንም ነገር የሚያውቁ እነሱ አስተያየት ይሰጣሉ። ያው አንዱ ነገር ምንድነው ሙፍቲ በድርጊቱ ኢልሃም ነው ማለት ይቻላል። ወሲያ ብቻ አይደለም። አላህ ረጅም ጊዜ በፊት ያሳያቸው ነገር ይመስላል። ከ2013 ጀምሮ በንጹህ ገንዘባቸው የገዙት መሬት አለ። እዛ ግቢ ላይ ቀብር ስነ ስርዓታቸው እንዲፈጸም ኑዛዜ ያደርገዋል፣ ወሲያ ያደርገዋል። ወሲያቸው ገና የሚመጡ ነገሮችን በነገራችን ላይ መቀበራቸውን ብቻ ሳይሆን ሌሎች ጉዳዮችንም አደራጅተው ነው ይሄ በሚገርም ሁኔታ ነገሮችን ያወቋቸው በሚመስል ሁኔታ ማለት ነውና አደራጅተው ሄደዋል። ያን በተመለከተ የለም ከህዝብ ወዛ ኮልፌ ወይም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሐሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ከሆነ በኋላ የሚያነሱ አንዳንድ ወገኖች አሉ። የሚያነሱበት መንገድ አደብ የተሞላበት ቢሆን ኖሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠ ወጥነት ያለበት በፍጹም ከሙስሊም ቀርቶ ሙስሊም ካልሆነ በፍጹም ስነ ምግባር ሰው ከሆነ ሰው የማይጠበቁ ገለጻዎች አሉና ያን በተመለከተ ያው እኔ አንድ ጽሁፍ አጋርቼ ነበር ትናንት ማታ እያመመኝ አክቹአሊ የተጨማሪ ሐሳቦችን ማስፈራት ማሞይ ስለነበረ ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ አራቱ መዝሀቦች አሉ። ከዛ ደግሞ በእኛ ሀገር የተስፋፉ ሁለቱ መዝሀቦች አሉ፣ ሻፊዒያና ሐነፊያ መዝሀብ። በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር ከህዝብ መካነ መቃብር ባሻገር በግል ደረጃ ንጹህ በሆነ መሬት ውስጥ መቀበር ችግር እንደሌለው ያው ሁለት የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑር አልኢዳህ የኛ የሐነፊ መዝሀብ ኑር አልኢዳህ ኪታብ ሸርሑ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም የተከበሩበትን ሁኔታ መሰረት አድርገው ነው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተከበሩበት ሁኔታ ይሄን ነገር ያጸናዋል። ሌላው ሱሐቦቹ እነዚህ ሁሉ የቀብር ስነ ስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪዓዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሐዲሱም በፍቅሁም የሚታወቁ እንደ ኢማም ነወዊ ያሉ በተሰውፉ በተርቢያው የሚታወቁ እነ አብዱልቃድር ጀይላኒ ያሉ ሌሎችም ኢማሞች ዑለሞች በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛዊያ ነው የተከበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን መጥቀስ ይቻላልና ህጋዊነቱ ሸሪዓዊነቱ የታወቀ ነው። ከዚህ ውጭ የሚሰጡ አስተያየቶች ሸሪዓውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፍኤ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ሸሪዓውን ከመቆርቆር የሚሰጡ አይደሉም። ሌላ ሱአዞንም ጥሩ አይደለም። ሙፍቲ ፍቅሁን ያቁታል፣ ቁርአኑን ያቁታል፣ ሐዲሱን ያቁታልና እድሜ ልካቸውን ለ60 ዓመታት ያክል በዱዓና በዒልም የኖሩ ሰው ናቸውና እሳቸውን የሚያክል ትልቅ ሰው የተሳሳተ ኑዛዜ ያስተላልፋሉ ብሎ ቅንጣት ታክል እንኳን 99% ሳይሆን 1% መጠራጠር በራሱ ይሄ በጣም በሽታ ነው፣ የውስጥ በሽታ ነው የሚያሳየው። ሌላ ሙስሊሙን ኡማም በክፉ የመጠርጠር ሁኔታ አለ። ሙስሊሙ ኡማ በአጠቃላይ ተውሂድ የማይችል ዑለሞቻችን በአጠቃላይ ዒልም ፍቅሁን የማይችሉት አጅላዎቹ እነዚህ ግን ትናንት የመጡ ምናልባት ከሰፊና ላወላን እንኳን ማያውቁ ሰዎች የዲን ተቆርቋሪ የፍቅህ ተቆርቋሪ የተውሂድ ባለቤት ሆነው መምጣታቸው በራሱ በጣም አሳፋሪ ነገር ነውና ይሄ በአጠቃላይ ትልቅ ማህበራዊ ንቅናቄና ማህበራዊ መፍትሄ የሚፈልግ ነገር ነው። ይሄንን ነገር መታሰብ አለበት። ከዚህ አልፈው ያው ጽሁፌም ላይ ገልጬዋለሁ ሂደቱን ለማደናቀፍ ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ
የነበረው ጫና ከባድ ነው ለህዝብ አይነገርም እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበር ሰው አዝኖ ቤተሰብ አዝኖ ሐሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል ብዙ ስልኮች ተደውለዋል እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናቃለን በየደቂቃው ስልክ ይደወል ነበር ይሄን ነገር ቀይሮ ምን አገባችሁ መንግስት ሰዎች አይደላችሁ መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውምና አሳስተዋቸው ነው ማለት ነው የተለያየ የተሳሳተ ኢንፎርሜሽን ሰጥተዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ መጨረሻ ላይ ግን ሌሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር የሙፍቲን ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር ይሄ በግልጽ ነው ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው በማንም ያስፈራ ነገር የለውም በዝርዝር ምን ገልጽበት ሁኔታ ይሆናል አግባብ አይደለም የተፈጸመው ነገር ብዙ ጥረት ነው የተደረገው ይሄን ለማፈን ተሞክሮ ነበር አያስፈልግም ትልቅ ሰው ነው የሞቱት ኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ አንድነትና ህብረት ያመጣ የቀብር ስራ ሰዓት ነው የተደረገው እንደዛ ስለሆነ ይሄን ነገር ማውሳት አያስፈልግም ብሎ ታፍኖ ነበር አሁን ደግሞ ትናንት ጁማዓ አካባቢ በየመስጊዱ ሌላ መናገር አልፈልግም እዚህ ላይ የተባለው ነገር ነውር ነገር ከሰው ቀርቶ ከእንስሳ ማይጠበቁ መልእክቶች ሲተላለፉ ነበር ጤነኛ አምሮ እንደዛ ሊያስብ አይችልም ጤነኛ አምሮ እንደዛ አይነት ጥሪ ሊያደርግ አይችልምና በጣም ከስነ ምግባር የወጣ ከሰውነት የወጣ ብልግና ባለጌ የሆነ ጋጠወጥ የሆኑ ጥሪዎች ተደርገዋልና ያ ጥሪ አግባብ በሆነ መልኩ በሚመለከታቸው ሰዎች በጽሁፍም በቃልም መልስ ተሰጥቶበታል ግን አጠቃላይ ማህበረሰቡ መረዳት ያለበት ከጀርባ ሰው ሐዘን ላይ ሆኖ ሰው ያዘነ ሰው ያለቀሰ ከጀርባ ግን ሴራ ይሸረብ ነበር እንዴት አይነት ወንጀልና እንዴት አይነት እንትን እንደሆነ ከዛ መጨረሻ ላይ በህግም ደረጃ የሚያስጠይቁ ቃላት ነው የተነገሩት ትናንት በአጠቃላይ በህግ የሚያስጠይቁ ናቸው ወደፊት የሚታይ ይሆናል ግን በህግ የሚያስጠይቁ ነገሮች ነው የታዩት አሁን ያ ነገር በጽሁፍም በምንም ስላለ ፌስቡክም ላይ ቴሌግራምም ላይ ገብታችሁ ማየት ትችላላችሁ ብዙ መረጃዎች ማቅረብ ይቻላል በህመም ስሜት ነው ትናንት ስለተጻፈ ነው እንደዛ የሆነው አሁን ግን ትልልቅ መሻይኾች አሉ በዚህ ጉዳይ ላይ እኔ መናገር መብት የለኝም በዕልሙን ረጅም ጊዜ የዕልም ባህር የሆኑ ሰዎች አሉ እነሱ አህካሙን ብቻ ሙፍቲ ያረጉት ስራ ሸሪዓዊ መሆኑን ብቻ ይገልጹልናል እነ ሼኽ አርዋህ አሉ እሳቸው ላይ የሰገዱባቸው እነ ሼኽ ቃሲም እነ ሼኽ በድሩ አሉ እነ ሌሎችም አሉ ሁለት ደቂቃ ምትሆን እቺኑ ከሸሪዓው አኳያ ምንም ቅንጣት ታክል አቧራ እንደሌለው ችግር እንደሌለበት ብቻ ያሰምሩበታል ከዛ በኋላ ህብረተሰቡ አጠቃላይ ይሄን ተመልክቶ መደናገር አንድ ጎረምሳ አንድ ቋንቋውን ይቅርታ አድርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም የዕልም ባህሮች አሉ ዕልም የሚመራው በትልልቅ ሰዎች ነው ፍቅሁን ሐዲሱን ነህውን ሶርፉን በቀሩ ሰዎች ነው እንጂ በየመንደሩ ምንም ቂራአት እና ሼኻቸው በማይታወቅ ሼኽ የሌለው ሰው ሸይጣን ነው ሼኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪዓ የሚመራውና ይሄን ነገር በስነ ስርዓት ነው አሁንም ደግሞ መጨረሻ መልእክት ማስተላለፈው ከእንዲህ አይነት ጋጠወጥ ድርጊት ሁሉም ሰው እንዲቆጠብ ነው በህግ የሚያስጠይቅ ነገር ነው ካላህ ዘንድ የሚያስጠይቅ ነገር ነው የማህበረሰብንም ኩርፊያና ቁጣ የሚያመጣ ነገር ነው ሁከት ብጥብጥ ለመቀስቀስ ካልሆነ በቀር እንዲህ አይነት ነገር አይነገርምና አላህን ፍሩ ተጠንቀቁ እንዲህ አይነት መልእክት የምታስተላልፉ ወገኖች ቢያንስ
ሰው ለመሆን ሞክሩ። ሙፍቲ ዓሊም ናቸው፣ ብዙ ነገሮች አሉ። ያን ተውትና ሰው መሆናቸውን ብቻ አስባችሁ እንደ አይነት ቤተሰቡን አስቡለት፣ ቤተሰቡን እዘኑለት። ሀዘን የሰነበተ ስቃይ ውስጥ የሰነበተ ሰው ነው። ኡማውን እዘኑለት። አባቱን አጥቶ እስካሁን እያለቀሰ ያለ ማህበረሰብ ነውና ይሄን መልእክት አስተላልፋለሁ። ቀሪውን ለመሻይኾቹ ሰጥና አጫጭር መልእክት አስተላልፈው ወደ ቀጣዩ ነገር እንሄዳለን። الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. عباد الله إياك اتقوا الله، أما بعد فسلام الله عليكم ورحمته. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. عباد الله إياك اتقوا الله، أما بعد فسلام الله عليكم ورحمة الله وبركاته. አሁን ወንድማችን በገለጠው ነገር ሻህ ሰምታችሁ ይሄ የሚያሰድብና የሚያስወቅስ አይደለም። አልহামዱሊላህ ረቢል ዓለሚን ወለሞቻችን ሁሉ ተውጭ ተፊት የነበሩት ዑለማዎቹ ሁሉ ይሄን ነገር የሰሩት ነው። አንድ ሰው በገዛ ገንዘቡ ላይ በገዛ ሀብቱ ላይ መቀበር ይበልጣል። ስለዚህ ብዙ ሰው ሁሉ መሻይኾቻችን ይሄን የሚከታተሉት ምንድን ነበር? ያን ዳጋጣሚ ማኑ ቀብር ያደረገው ጥሩ ኢኽላስ ለሌለ ይሆናል፣ የማይታወቅ ይሆናል እያሉ እየፈሩ ብዙ መሻይኾች በስርፋቸው ተቀብረዋል። እንዲያውም ነብያችንም አለይሂ ሰላቱ ወሰላም በቤታቸው ነው የተቀበሩት። እንዲያውም ይሄ ተሱና የሚያወጣ አይደለም። ይሄ ነገር ዝም ብሎ ሰዎችን ለማጥቆርና የጥላቻ ወሬ የሚያሽከረክሩት ነው እንጂ ዑለማዎቻችን አኢሞቻችን የሰሩት ስራ ቢልኪታብ ወሱና የተገደፈ ነው። ስለዚህ አሁን እኛ እሳቸው እንዳሉት ባና በዛውም ውሻ በጮኸ ቁጥር በራፍ አይከፈትም፣ ጅብ በጮኸ ቁጥር በራፍ አይከፈትም ተብሏል። አላሁ አክበር። ወላሂ እነዚህ ሰዎች ምንም የማያውቁ ናቸው። ነብያችንም ነግረውናል። ذهب الصالحون فالصالحون فبقي حفالة الناس كحفالة الشعير لا يبالي بهم الله إذا دعوه. እነዚያ የፊት ያለፉ ሰዎች ናቸው ሰዎች ሲሉ ነብያችን ገልጠዋል። ተኋላ የሚመጡ ሰዎች የሰው አሰራሉ፣ ሰውም አይፈሩ፣ አላህም ቢለምኑት መርሐባ የማይላቸው ሲሉ ተናግረዋል። እንደዚህ ያሉ ሰዎች ናቸው አሁን የሚሳደቡት። ይሄን እኛ አልহামዱሊላህ ረቢል ዓለሚን ሸኻችን ዓሊም ናቸው። ሐዲሱንም ተፍሲሩንም ፊቅሁንም አጠናቀው እኛ ለዚህ ያፈሩ ሰዎች ናቸው። የሚያሳማ ነገር የለባቸውም። ግን ሰፊው ህዝብ ይሄንን ነቅቶ
በላችን ላይ ምን አደጋ እንደመጣ ማወቅ አለባችሁ ህዝቡ ማለት ነው እና ይሄ የሚያሳማ ነገር አይደለም በኪታብ ወሱና የሰበተ ነው ነብያችን ራሳቸው ጅብሪል መጥቶ አባይት ተረፈና አላቸው ነብያችን በቤታቸው ማረፉ ሁላችሁም ታውቃላችሁ ይሄ የነሱና ነው አንድ አስል ያለው ነገር ቢድዓም ነው ሐራም ነው አይባልም ግን ያላወቀ ሰው የጥላቻ ምግብ አድርጎ የሚያሽከረክረው ነገር ይኖራል ስለዚህ የሰሩ ስራ ሸሆቻችን ይሰርታል እኛም ወደነዋል እንደውም ተመኝተነዋል የሚያሳማን ነገር አይደለም ቀልብም የሚሰብር ነገር አይደለም የተባለውን ነገር ሰምተነዋል የሸሆቻችን ስም እንዳጎልፉም ሰምተነዋል እንደውም ከሃይማኖት ውጭ እንዲሄዱ አድርገው ነው የሚሳደቡት ሁላችሁም በጥሞና ማወቅ አለባችሁ በሸሆቹ ያዘንና የተከዘ ሁሉ አላህ ይማረው አላህ ይሰብረው والسلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أما بعد እንግዲህ መሻይኾቻችን እንደገለጡት ባሁለታው ሙሲባ ኃይለኛ ሙሲባ ነበር ያጋጠመን ከሞታቸው ጀምሮ እስካሁን ድረስ ያለው ግብ በጣም የሚያስገርም የሚያሳዝን ነው ሀገሪቱ ላይ ምንድን እየተፈጠረ ነው ምንድነው ብሎ በጣም የሚያሳዝን ነገር ነውና እየተፈጠረ ያለው ለማሳጠር ያህል እንግዲህ እኔ አሙስለትም አስተላለፍ ያለሁኝ እኚህ ሰዎች እንደው እንዲያንኳት ትንሽ አልሞከሩም የሚል ነው በጣም ያሳዝነኝ በኢማሙ ሻፊዒ ቅድም እንደሞ ሳዛሰን አላህ ያቆየውና ኑር አልኢዳህ ነው መሰለኝ ያሉት እሳቸው እዛ እንዲያገኙትና ጭንቀቴ ግሪሃን في المذهب እንደው ምን ሊሆን የሚል ነበር በሻፊዒ መዝሐብ ይገርማችኋል አህመድ ብን ሁሰይን ሹጃአን የቀራሰው ምናልባት የሳቸውን ታሪክ የሚያቅሰው መስጂዳቸው ባጠገብ የተቀበሩት ቤታቸው ባጠገብ እንደውም በነብያችን አለይሂ ሰላቱ ወሰለም ትካሻ አካባቢ ናቸው ነው የሚለው በጁሪም ማንበብ ትችላላችሁ ሌሎቹንም እና ተፈቱል ሐቢብን ማንበብ ትችላላችሁ ኢማሙ ነወይ ምን ብለዋል አሁን ይሄ ጭቅጭቁ ያለው ቤት ባለው ቤት መቀበር ይቻላል አይቻልም በማለት እኔ ባቡ ነወይ እና አቡ ኢስሐቅ ሌሎችም ዑለሞች ይበቃል አሉ ባይሆን ወልአፍደሉ ቢልመቅበረት ይብሉ ያነሳሉ እንጂ እዛ ላይ ከራሃነው አይደለም በማለት እንትን ብለው ወልመሽሁሩ አልኺላፍ አውላ ብለው እነዚህ ደግሞ محتاج ማያት ይችላልላችሁ አወሉ ጁዝእ ላይ እና ኢማሙ ወይ ምንድነው ያሉት እንኳን ቤትም ይቻላል አታክልትም ውስጥ ይቻላል ይላሉ ይሄ ማያት ይችላልላችሁ ማለት ነው ይሄ ደግሞ ቤት አይደለም ግቢ አይደለም የራሳቸው መሬት ቆርጠው ለመቃብር ወቅፈው ያደረጉት መካነ መቃብር ማለት ነው እንግዲህ እነዚህ የሚቃወሙ ወንድሞቻችን መቼም ያው በእንደነኝም ሁላችንም እንደነሳቸው ያለ ነገር ላናገኝ እንችላለን 50 ካሬ ሜትር ቤት ያጣን ሰዎች እንኳን ለመቃብር ልናረጋ አይደለም ይሄ የቀናቻና የመሐሰብ ይመስለኛል ኮንዶሚኒየም አተን መቀመጫ አተን የተጨናነቁ ሰዎች ተዛ ተብዙ በላባቸው ያፈሩትን ምድር ያቀገዙትን ምድር መሬታቸው ላይ መቀበር ትልቅ ጸጋ ነው እና ስለዚህ አሁን እዚህ የሐነፊዮች መሻይኾች አሉ የሻፊዮች መሻይኾች አሉ ሁሉም ይበቃል ይያለ ነውና እኔ ያዘንኩት በእኛ በስፊዮች ወጣትና ተማሪዎች ምሁሮች በጣም አዘኛለሁ እነሱ ወዲያው እንደሞቱ ለመሻይኾቻችን እየደወሉ ለመሻይኾቻቸው እየደወሉ ይበቃል አይበቃም እያሉ ይጠይቃሉ ያራግባሉ የኛ ተኝቷል እንዲህ አንተ ነገር ሲመጣ ሜዲያ የለንምኛ ወጣቱ የለው ምሁሩ የለው ሜዲያ ለምን አንከፍትም ሜዲያውን አሁን እየተጫወተ ያለው ወዲያውኑ መልስ ሰጥነው በነበረ ህዝቡ ይረጋጋ ነበር እና ስለዚህ አሁን ወደፊቱ ጥሩ ትምህርት ነው ያማንተን ያሉልን መነካካታቸው ጥሩ ነው እንዲሁም እኮ ረግመውና አላህ ይጨርሳቸው እሳቸውን መሰለ ብለዋል አሚን በለናቸዋል ግዴታ ያው ችግር የለውምና
አሁንም መንቃት እንዳለብን ሚዲያዎችን ማብዛት እንዳለብን መሸይኽ ገጠር ያሉትን መሸይኾች ለምን አንጠይቅም ገጠር ከተማ ያለውን ሳይሆን ነህው የሚያስቀራለ ሐዲስ የሚያስቀራለ ፊቅህ የሚያስቀራለ ቁርአን ተፍሲር የሚያስቀራለ በሸይኽ መጥወላል እየደወል ይበቃል አይበቃም ማናገር ይሄን እነሱ ምንም ነገር ይሄው ሚዲያውን ነው እነሱ እንትን የሚሉትና እባካችሁኛ መንቃት አለብን ይሄ ምን የሚያጨቃጭቅ አይደለም ቤትም ውስጥ አይደለም ግቢም ውስጥ አይደለም የበቻ ተቆርጦ የተቀመጠ ምድር የወቀፉ ስለሆነ ምንም ያጠራጥር ነገር የለምና ይሄንን ሁላችንም ማስተላለፍ አለብን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين نبينا وشفيعنا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد السلام الله عليكم ورحمته وبركاته ሁሉም ነገር ተነግሯል ዑለማው ሻፊዒያ ሐነፎቹ እኔ ሁለት ነገሮች ማንሳት ፈልጋለሁ አንደኛው ነገር ወሲያ ወሲያ መሽሩዕ ነው በሸርዓችን አንድ ሰው ከሞተ በኋላ በሱ ላይ እንዲፈጸም ከሚደረግባቸው መንገዶች አንዱ ወሲያ ኑዛዜ በሐያቱ ያለ ይሄ ይደረግ ይላል ይዳርብልኝ ይላል ወሲያ ተንፊዙ ዋጅብ የሚሆንበት ጊዜ አለ ፈርድ ይሆናል ለምሳሌ ዘካ ለወጣሁም ዘካ ስጡልኝ ሐጅ አላረኩም ሐጅ ይደረግልኝ ይሄ ተንፊዝ ዋጅብ ነው ሌላው ሙስተሐብ ነው በአጠቃላይ ወሲያ ኑዛዜ ማለም يخالف الكتاب والسنة ቁርአኑን ክታባችንንና ሐዲስን እስካልተጻረረ ድረስ ይፈጸማል ስለዚህ ወሲያቸው ደግሞ የሳቸው እገዛሁት ቦታ ላይ ቅበሩ ይላል ይሄ احتياط ነው ለራሳቸው ጥንቃቄ يشير الى ورع መሆናቸው አላህን የሚፈሩ መሆናቸው ገንዘባቸውን አውጥተው የገዙት የሐላል ንብረታቸው ላይ ነው ቅበሩ እንዲያሉት አላሁ አክበር ይሄ سيدتنا عائشة زوجة النبي صلى الله عليه وسلم مريت قستو قزوت مريت لاي ما يتكبرت وسيدنا عثمان الخليفة الثالث من الخلفاء الراشدين ساتهم قزوت مريت لاي ما يتكبرت نصوصوች አሉ ይሄን የሚያወሩ ኪታቦች ማለት ናቸው ስለዚህ እዛ ኪታባቸው ቀብሩ ሁለት አይነት ነው ሙሰበልና غير ሙሰበል የሚባል ነገር አለ ማንኛውም ሰው የሚቀበርበት ይቀበርበት ተብሎ የተቀመጠ መሬት አለ غير ሙሰበል አለ خاصة እሳቸው ለራሳቸው እዛ ግቢያቸው جنب مسجده እንዲቀበሩ ወሲያ አድርገዋል وهذه وصية مشروعة لا تخالف الكتاب والسنة سنن كتابنا مثل علم سو يمتعنا للنجاة بمحضر من الناس بميديا كنت ولا للنجاة على يميل سو إن زنبلو هي بي مسجدو مدنفات هيهوني لزيوم يمهيم دنفات يهي تككلم ما يدن ቤተሰቡ ኡማው ሐዘን ተጭኖት
በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው። ሰው መጠነኛ ዒልም እንኳን አይሰበስብም። አንድ ሐዲሳኒን ከፍረዋል ሸሃዳ አርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል። መጀመሪያ هو جاهل في الشريعة وجاهل في الواقع واقعهم ያለውንም ነገር አያውቅም ሸሪዓውንም አያውቅም። አንደኛ እሳቸው ቤት ውስጥ አልተቀበሩ የተቀበሩት እዛው في صحن داره እዛ في صحن مسجده ነው የተቀበሩት። ከዚህ በላይ ደግሞ ቤታቸው ሳቢ ቀበሩ። አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርህ አለውት ማነው በሽሩዕ የሚባል ሸርህ አለውት ሸርሁል ሙሐደብ እዛ ላይ ይህን ነው የሚሉት ሱና ነው። لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው ነብይ ተቀም እሞተበት ቦታ ይቀበራል የሚል ነው። ደሊሉል ኹሱሲያም ያን ያህል የተነገረ አይደለም። አንቢያዎች ሞቱበት ቦታ ይቀበራሉ ይላል። አው ይቀበሩ ግድ የለም። ቤት መቀበር ግን ቅድም ዑለሞቹ እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን። ስለዚህ ከዚህ ከወሲያ ጋር በተያያዘ ወሲያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ العظيم አስሊም ተስለም ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ። እነዚህ ጃሂሎች ናቸው والله العظيم። እንደው እስቲ ሐለ ብለው ምን አለበት ፊቅህ المذاهبን ቢመለከቱ ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ? ከዚያ በላይ ሌላው ሁለተኛው የሽርክ በር ይከፍታል። ይሄ ሱኡ ظن بالمسلمين ነው። ሙስሊሞቹ ላይ መጥፎ ጥርጣሬ ነው። يا أيها الذين آمنوا اجتنبوا من الظن اجتنبوا إن بعض الظن اجتنبوا كثيرا من الظن إن بعض الظن إثم هذا هو الإثم لا إله إلا الله محمد رسول الله يميل الناس بكنا مستجز صلاة بيسجدون سو مشرك تهنا الله عندنا يسمعوه جمعة لتا خطبة زي توسل تبرك አይሆንም ማን ነው ተበሩክ አይሆንም ያለው ተወሱል አይሆንም ያለው አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ሌላ ማን አለ ሁሉም አኢመቶቻችን ኢትፋቅ ዑለማ ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል። አህመድ ኢብኑ ተይሚያ የሞተለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል። درسوت يتعتبربتن غسيلون تأتتوائنا الله أكبر. شيخ عمر إدريس مفتي أحمد بن تيمية إنسان مجد أيونتنا من النقاقر يونتنا من النقاقر يا قالوا قدما ستوت العلماء هو عالم بالكتاب عالم بالسنة عالم بجميع الفنون عالم بفقه المذاهب الساتشو እንደዚህ ሸሪዓን የሚخልፍ ነገር አልሰሩም ይሄንን ነው ማረጋገጥ ሌላ የሳቸው ولا بدعة في دفنه جنب مسجد ብዙዎቹ ዑለሞቻችን የተቀበሩት ቅድማ ሲቻዋለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጂዳቸው ጀንብ ጎን ነው የተቀበሩት። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል?
አንጢቢ ነፍሲን ነው የሰጠው ወዶ ፈቅዶ ነው የሰጠው ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች በቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን